ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሳብስክራይብ፣ ፕሮግራማችን ላይክና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የህወሓት ከፍተኛ ሰው ጊዜያዊ አስተዳደር የነበሩት ጌታቸው ረዳን ተክተው የጊዜያዊ አስተዳደሩ ፕሬዝዳንት አስተዳደር የሆኑት ጀነራል ታደሰ ወረደ ከስልጣን ልለቅ ነው አሉ የሚለው መረጃ የማህበራዊ ሚዲያዎችን አጥለቅልቆታል። ፕሬዝዳንቱ ወደ ስልጣን ወንበሩ ከመጡ በኋላ እንዳሰቡት መንቀሳቀስ አልቻሉም። የሰራዊቱ አመፅና ህወሓት ከፍተኛ አመራሮች ግፊት ከብዷቸዋል። የፈረሙትም ባለ 8.8 አንዱን እንኳን መተግበር ከብዷቸዋል እየተባለ ባለበት ሰዓት ስልጣን የመልቀቃቸው ዜና መሰራጨቱ ነገሩ እንዴት ነው አስብሏል። በአሁኑ የመረጃ ሰዓታችን እንመለከተዋለን። በሌላ በኩል ደግሞ ጦርነቱ ሊፈነዳ ነው፣ ከየትኛውም ጊዜ በላይ ተቃርቧል የሚል መረጃ ወደ ወልቃይት ተሰምቷል። ወደ አፋር ጥቃት ለመክፈት ገብቶ የነበረ የህወሓት ጦር በድሮን ተመቶ አቅሙ ከተዳከመ በኋላ ፊቱን ወደ ወልቃይት ሊያዞር ይችላል ሲባል ነበር። ታዲያ ህወሓት በሱዳን በረሃ ሲያሰለጥነው የከረመው ኃይል ወደ ወልቃይት ማንቀሳቀሱ ትኩረት ስቧል። የዚህን መረጃ ዝርዝር አክለን ይዘን ተገናኝተናል። እስከ ፍጻሜው አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ተደጋሚ ማስፈራሪያዎች እየደረሱብኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ አሉ የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዛቻ እና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ ብለዋል የሚለው መረጃ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። በተደጋጋሚ የትግራይን ፖለቲካ መምራት ከብዷቸዋል። በህወሓት ሰዎች ነው እየተዘወሩ የሚገኙት የሚባሉት ጀነራል ታደሰ ግን በይፋዊ ማህበር ሚዲያዎች በኩል ሆነ በጊዜያዊ አስተዳደር በኩል ስለ ጉዳዩ በይፋ የተናገሩ ነገር የለም። ከሻዕቢያ ጋር ጽምዶ የሚል ጥምረት የፈጠረው ህወሓት በጀመረው ጥምረት ምክንያት የህወሓት ሰዎች በኢሳያስ ትዕዛዝ እንደሚመሩ አንዳንድ መረጃዎች እየጠቆሙ ሲሆን የጀነራሉ ስንበትም እውነት ከሆነ ከዚሁ ጋር የተገናኘ ሊሆን እንደሚችልም ጠቁሟል። ይህ የጠቆመው ኢሳያስ በጀነራል ታደሰ ወረደ ደስተኛ እንዳልሆኑና የጽምዶ ጥምረት እንዳይሰምር ያደረጉ ነው በሚል በኢሳያስ ከስልጣን እንዲለቁ ለህወሓት አመራሮች ትዕዛዝ ስለተሰጠው ነውም ተብሏል። በአብዛኛው የትግራይ ፖለቲካ በቅርበት የሚከታተሉ ተንታኞች ግን ጀነራሉ ስልጣን ለቋል የሚባለው ታማኝነት የጎደለው መረጃ መሆኑን በመግለጽ ስልጣን ከለቀቁም ሊሆን የሚችለው በህወሓት አመራሮች መካከል በተፈጠረው ከፍተኛ አለመተማመንና እሳቸው አሉት እንደተባለው በዚህ ምክንያት በደረሰባቸው ዛቻና ማፍራሪያ ሊሆን እንደሚችል ገልጸዋል። ለዚህም እንደ ትልቅ ምክንያትነት ከሰሞኑ በትግራይ ክልል የተካሄዱት የሰራዊቱ አመፅና በህወሓት ሊቀመንበር ዶክተር ደብረጽዮን መኖሪያ ቤት ላይ የተፈጸመ የተባለውን የቦምብ ጥቃትና የጥቃቱ መንስኤ በማስረጃነት አቅርበዋል። የዶክተር ደብረጽዮን ገብረ ሚካኤል መኖሪያ ቤት ላይ የቦምብ ጥቃት መፈጸሙ የተገለጸውና ድርጊቱ የተፈጸመው በ12/03/2018 ከምሽቱ 12 ሰዓት ተኩል ላይ መሆኑን የጠቆሙት እነዚሁ ተንታኞች የደረሰው ጉዳት እስካሁን እንዳልታወቀ ገልጸው የነበረ ሲሆን በትግራይ ክልል መቀለ በደብረ ጽዮን መኖሪያ ቤት ላይ በተፈጸመው የቦምብ ጥቃት ግን ሊቀመንበሩ ጥቃት እንዳልደረሰባቸው ቢገለጽም ጥቃቱ የተሰነዘረው በዚሁ በህወሓት አመራሮች መከፋፈል ምክንያት በመጣው ጥላቻ እሳቸውን ለማጥቃት የተፈጸመ እንደሆነም ገልጸዋል። በህወሓት አመራሮች ላይ የጀመረው ተቃውሞ አድማሱን አስፍቶ ከህዝብ ባሻገር ወደ ሰራዊቱ መግባቱ ተከትሎ የህወሓት አመራሮች ትልቅ የሚባል የደህንነት ስጋት ውስጥ እንደሚገኙ እየገለጸ በሚገኝበት ወቅት ይህ ጥቃት መፈጸሙ ነገሩ እንዴት ነው የሚል ጥያቄ አስነስቶ እንደነበር ያወሱት ተንታኞች የጀነራሉ ከስልጣን ልለቅ ነው ብለዋል የሚለው መረጃም እውነት ከሆነ ምክንያቱ ይህ ክፍተት እንደሚሆን ደምድመዋል።
የህወሓት መከፋፈል ተጠናክሮ መቀጠሉና አንዳንድ አመራሮችና ጀነራሎችም ስብሰባው በሚደረግበት ወቅት በሀሳብ ሳይግባቡ ሲቀሩ መሳሪያ እየተማዘዙ መሆኑ ምናልባትም የደብረ ጽዮን መኖሪያ ላይ የተፈጸመው የባለፈው ጥቃት የጀነራል ታደሰ ወረደ ፍራቻ ምክንያት ሊሆን እንደሚችልም እየተነገረ ይገኛል። ሰሞኑም የጀነራል ምግበይ ኃይለ ከህወሓት ተገንጥሎ ለወጣበት እንቅስቃሴ መጀመር የህወሓት ነገር አክትሞለታል እንዲባል እንዳደረገ የሚታወስ ሲሆን ከፍተኛ የህወሓት ወታደራዊ አዛዥ የሆነው ምግበይ ኃይለ አሁን ላይ እነ ሞንጅሪኖ እና ደብረ ጽዮን እየሄዱበት ያለው መንገድ እንዳልተመቸው ሲጠቁም ቆይቷል። ሰሞኑን ከፍተኛ የህወሓት ወታደራዊና የፖለቲካ አመራሮች በዝግ ስብሰባ መቀመጣቸው የተነገረ ሲሆን ታዲያ በዚህ ስብሰባ ላይ ምግበይ ኃይለ ሰፊ ንግግር ማድረጉና ከሻዕቢያ ጋር የፈጠርነው ጥምረት ታጣቂውን እያጣነ ነው ሲል በምሬት መናገሩ ትልቅ መነጋገሪያ ሆኖ እንደነበር ይታወሳል። የህወሓት አመራሮች በአየር ኃይል አነፍናፊ ድሮኖች ክትትል እንደተደረገባቸው እንደሆነ መሳቱ ዘነጋም። ታዲያ በመቀሌ የጀመረው የድሮን አሳም ህወሓት በአክሱም ስብሰባውን እያከናወነ በሚገኝበት ሆቴል ጭምር መቀጠሉ እየተነገረ ሲሆን በዚህ ስብሰባ ላይ ጠንከር ያለ መልእክት ወደ አዲስ አበባ የላኩትን ጀነራል ታደሰ ወረደ ስልጣን ልለቅ ነው ብለዋል የሚባለው መረጃ ብዙዎችን አነጋግሯል። ጀነራል ወደ 4 ኪሎ ባሻገሩት መልእክትን ፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል ያሉ ሲሆን ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስን ለመፍጠር እየሰራና ከሃዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየጣረ ይገኛል በማለት ነበር የወቀሱት። በቀጣይ መረጃ እንደተፈራ ወልቃይት ላይ አስፈሪ ውጊያ ሊፈነዳ ከጫፍ ደርሷል። ኮሎኔል ደመቀ ዘውዱ በቅርቡ አዲስ አበባ ደርሰው ከተመለሱ በኋላ ህወሓት ተጨማሪ የኮማንዶ ኃይል ወደ ስፍራው አስጠግቷል። አርሚ 7 አዲስ ባሰራጨው ተንቀሳቃሽ ምስል ወልቃይትን ለመጨበጥ ጦር አስመርቋል። ይህ የተመረቀው አዲስ ምልምል ጦር ድፍን ወልቃይትን እንደሚያስመልስና እንዲቆጣጠር ተልዕኮ ተሰጥቶታል። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቅሰዋል። ወልቃይት በቅርቡ በኃይል ይመለሳል በማለት ሲያስጠነቅቁ የነበሩት የህወሓት የጦር መኮንኖች አሳቻ ሰዓት ጠብቀው ወደ ወልቃይት ለመግባት እርምጃ ጀምረዋል። ወልቃይት ላይ ሊፈነዳ እያንዣበበ የሚገኘው ጦርነት ሊፈነዳ የተቃረበ የሚመስል ውጥረት ውስጥ ትገኛለች። ባለፈው መስከረም ወር ህወሓት ለሁለት ያህል ጊዜ የማጥቃት ሙከራ ማድረጉን ተከትሎ ነው ውጥረቱ እጅግ ጨምሮ የነበረው። ትላንት በተሰራጨ አዲስ መረጃ ደግሞ ሱዳን የሚገኘውና ወልቃይት እቆጣጠራለሁ በማለት የሚዝተው የህወሓቱ አርሚ 7 ጦር ተጨማሪ ኮማንዶ ወታደሮችን አስመርቋል። ኮማንዶቹ ወልቃይትን እንዲቆጣጠሩም ትዕዛዝ እንደተሰጣቸውም ታውቋል። ዘ ኢኮኖሚስት ባለፈው ወር ባሰራጨ ሰፊ ዘገባ በቅርቡ በወልቃይት ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋገራቸው የህወሓት አርሚ 7 ወታደሮች ሱዳን ላይ ከአልቡርሃን ወገን እየተዋጋን ከተሞችን ማስለቀቅና መልሶ መቆጣጠር ችለናል። የራሳችንን መሬት ለማስመለስ ደግሞ እንችላለን። ይህንን በቅርቡ እናደርጓለን ሲሉ ተናግረዋል። ዛሬ ደግሞ ይህ አርሚ 7 በሱዳን ድንበሯ ሸረሪና አቅራቢያ ብዛት ያላቸውን የኮማንዶ ኃይል አስመርቆ አንቀሳቅሰዋል። ህወሓት አርሚ 7 ብሎ በሱዳን በረሃ ያደራጀውን ጦር በሰው ኃይል ስልጠና በትጥቅ በከፍተኛ ደረጃ ሲያደራጅ ከርሞ ከሰሞኑ በአደባባይ እያሳየ ነው። በሱዳን በረሃ በቪዲዮ ተቀርጾ የታየው የህወሓት ጦር ከቀላል እስከ ከባድ መሳሪያ እስከ አፍንጫው የታጠቀ ሲሆን ሁመራ ጫፍ ላይ መስፈሩ በስፋት እየተገለጸ ነው። ወልቃይት ጫፍ ሸረሪን ላይ የሰለጠነው የህወሓቱ አርሚ 7 ኮማንዶ ኃይል በተቆጣጠረ ሰብሮ ለመግባት እየተዘጋጀ መሆኑ የተሰራጨው ቪዲዮ ያመለክታል። ድንበር ላይ የሰፈረው አርሚ 7 ያሰለጠነው ኮማንዶ ወዴት ሰብሮ እንደሚገባ በተሰራጨው ተንቀሳቃሽ ምስል ላይ በውል ባይገለጽም ተደጋጋሚ ሙከራ በደረገበት ወልቃይት እንደሚሆን ይጠበቃል። አርሚ 7 ወደ ወልቃይት ሰብሮ ለመግባት ኮማንዶ ማደራጀቱን ሲቀጥል እነ ኮሎኔል ደመቀ ዘውዱ የተከዜ ዘብ የተሰኘውን ኃይላቸውን አዘጋጅተው እየጠበቁ ነው። ወልቃይት ላይ በአራቱም አቅጣጫ ያሰፈሰፈ ኃይል እንዳለ የሚገለጽ ሲሆን ከሱዳን እስከ ኤርትራ ድንበር ሁሉም በተጠንቀቅ ቆሞ እየተጠባበቀ ነው።
የህወሓት ጦር ከቅርብ ርቀት ሱዳን ላይ ኃይሉን አደራጅቶ የተንቀሳቀሰ መሆኑን የሰሙት እነ ኮሎኔል ደመቀ ዘውዱ በተጠንቀቅ ሆነዋል። የተከዜ ዘብን በበላይነት የሚመሩት የወልቃይት ሰዎች ሱዳን ላይ የተደራጀው ኃይል ወልቃይትን ሊያጠቃ መቋጠሩን እየገለጹ ነው። ህወሓት በሰላማዊ ተፈናቃይ ስም ያደራጀው ከፍተኛ ቁጥር ያለው ጦር እንዳለ የሚገለጽ ሲሆን ሰላማዊ ሰዎችን ጨምሮ ወደ ሱዳን የገባው ኃይል ከ30 ሺህ በላይ ነው። ይህ ሰሞንኛ የአርሚ 70 እንቅስቃሴ ተከትሎ ሱዳን ላይ የተደራጀው የህወሓት ጦር በሁመራ በኩል በወልቃይት ጥቃት ሊፈጽም እንደሚችል ጭምጭምታዎች እየተሰሙ ነው።